ለብዙ ዓመት ውድ ጓደኛችሁ የሆነ ሰው ሚሊዮነር እንደሆነ ብታውቁ ምን ታረጉ ነበር? እስኪ ሐሳባችሁን ኮሜንት ላይ አሳውቁኝ። ታሪካችን የሚጀምረው ዲና የተባለች አንዲት ሴት በወጣትነቷ የተነሳችውን አሮጌ ፎቶግራፍ ስንመለከት ሲሆን ቆይ ከዛ በፊት አሁን ላይ 700 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በልጅነቷ ዲና ከምንም ነገር በላይ ለትምህርቷ ቅድሚያ ትሰጥ ስለነበር ለጓደኛ ወይም ለፍቅር አጋር ጊዜ እንዳልነበራት እንረዳለን። ነገር ግን ዲና ሁሉም ሰው ከሚፈራውና ከሚሸሸው ጃክ ከተባለ ተማሪ ጋር መቀራረብ ስለጀመረች በትምህርት ቤት ህይወቷ ብዙ ጓደኞችን እንዳፈራች እንመለከታለን። ከዚያም ትዕይንቱ ወደ ድሮ ጊዜ ይመለስና የመጀመሪያው የትምህርት ቀን ላይ ጃክ ከባድ ጠብ ውስጥ ገብቶ በትምህርት ቤቱ ውስጥ ብዙ ተማሪዎችን ሲደበድብ እንመለከታለን። ጃክን ምን ቢሉት ነው በመጀመሪያ ቀን ላይ እንዲያደርጉ የሚደበድባቸው? ለማንኛውም ነገር ግን ከዚያ ትልቅ ጠብ በኋላ ጃክ እንደገና ወደ ትምህርት ቤት ስላልተመለሰ ብዙ ትምህርት እንዳመለጠውና አዲሱን የተማሪ መማሪያ መጽሐፍ እንዳልተቀበለ እንረዳለን። በዚህ ምክንያት አስተማሪያቸው መጽሐፎቹን ወደ ጃክ ቤት ለማድረስ ተወስንና ዲና ከጃክ አጠገብ የምትቀመጠዋ ተማሪ ስለነበረች መጽሐፎቹን እንድታደርስለት ታዛታለች። በዚህ ጊዜ መምህሮቿን የምታከብረው ዲና ይህ የእሷ ግዴታ እንደሆነ ስለተሰማት ምንም ሳታማረር ትዕዛዙን ተቀብላ መጽሐፎቹን ወደ ጃክ ቤት ትወስዳለች። ነገር ግን በኋላ ላይ ወደ ቤቷ ስትመለስ አንድ ልጅ በድንገት ከኋላዋ ይገፋትና ተያይዘው ሲወድቁ ያ ወንድ ልጅ ጃክ እንደሆነ እንመለከታለን። ዲና ወደ ትምህርት ቤት እንዲመለስ ለማስገደድ ከትምህርት ቤቱ የተላከች መልእክተኛ ስለመሰለችው ጃክ በጥያቄ ሲያፋጣት ዲና በአስተሳሰቡ ተገርማ መምህሯ መጽሐፎቹ እንድትሰጠው ብቻ እንደነገረቻት ብታስረዳውም ጃክ በራሱ መንገድ ተርጉሞ ለሱ ተጨንቃ የመጣች ይመስለዋል። ምንድነው ግን እንዳህያ ሰው ላይ ዘሎ መውጣት? ህግ የለም እንዴ በሀገሩ? ለማንኛውም ከዚህ ጊዜ ጀምሮ ዲናን ጃክ እንደ ጓደኛው ቢያያትም ዲና ከእንደነሱ አይነት ተደባዳቢና ስነ ስርዓት የሌለው ሰው ጋር ጓደኛ መሆን እንደማትፈልግ ደጋግማ ትነግረዋለች። በማግስቱ ከትምህርት ሰዓት በኋላ ዲና በድንገት በጃክ ትጠለፍና በአቅራቢያው ወደሚገኝ ካፌ ይዟት የሄደው ጃክ ትናንት መጽሐፍ ስላመጣችለት አመስግኖ ጁስ ይጋብዛታል። ይሄ ልጅ ግን ምንድነው? ሁሉም ነገር በጉልበቱ ነው እንደሚያደርገው? ለማንኛውም ነገር ግን በካፌ ውስጥ ምግብ እየተመገቡ ሳለ 3 የጃክ ጓደኞች ወደ ጠረጴዛው መጥተው ገንዘብ ሲጠይቁት ሌላ ጓደኛ የሌለው ጃክ እንደ እውነተኛ ጓደኞቹ ስለሚቆጥራቸው ገንዘብ ከማበደር ወደ ኋላ አይልም። ዲና ይህንን ሁኔታ ስትመለከት ጃክ በጣም ብቸኛ እንደሆነና ጓደኞች እንዲኖሩት ብቻ እንደሚፈልግ ትገነዘባለች። ከዚያም ጃክን እውነተኛ ጓደኛ ማፍራት ከፈለገ ወደ ትምህርት ቤት መሄድ እንዳለበት ብትነግረውም ጃክ ሊሰማት ፈቃደኛ ያልሆነበት ምክንያት በትምህርት ቤት ያሉ ሰዎች ሁሉ በጣም ስለሚፈሩት እንደሆነ እንረዳለን። ክርክራቸው እየተባባሰ ይሄድና ዲና ተናዳ የጃክን ጓደኞች ገንዘቡን ስለሚፈልጉ ብቻ ጓደኛ መስለው የሚቀርቡ አጭበርባሪዎች በማለት ትጠራቸዋለች። ዲና መናገሯን ቀጥላ እንደነዚህ ካሉ ገንዘብ ወዳድ ሰዎች ጋር ጓደኛ ከመሆን ይልቅ ብቻውን መሆን እንደሚሻለው ስትናገር እውነታ በተሞላው ቃሏ የተበሳጨው ጃክ በጣም ተናዶ መጠጡን በሙሉ በዲና ራስ ላይ ይደፋባታል። በዚህ ጊዜ ዲና እንደ ሌሎቹ ተማሪዎች ፈርታ ዝም የምትለው መስሎት ትቷት ሲሄድ ዲና ተናዳ የእሷንም መጠጥ ወርውራ ትደፋበታለች። ነገር ግን ይህ ድርጊቷ ጃክን በጣም ያስቆጣውና ወደ እሷ እየሮጠ ሲመጣ ያየችው ዲና ድፍረቷ ወደ ፍርሃት ተቀይሮ እግሬ አውጪኝ ብላ መሮጥ ትጀምራለች። በማግስቱ ዲና በክፍል ውስጥ ቁጭ ብላ ሳለ ታይለር የተባለ አንድ የክፍል ጓደኛዋ መጥቶ መጠጧን በጃክ ላይ ለመድፋት በመድፈሯና በጣም እንደተገረመ ይነግራታል። ዲና ምንም እንኳን በአንድ ክፍል ውስጥ ቢማሩም ታይለርን ስላላወቀችው ከሷ ምን እንደሚፈልግ ትጠይቀዋለች። በዚህ ጊዜ ከጃክ ጋር አንድ መለስተኛ ደረጃ ትምህርት ቤት ይማሩ እንደነበርና አንድ ቀን አንድ ተማሪ በኳስ ሜዳ ላይ ሲበደል እንዳየ ታይለር ይነግራታል። ታይለር የሚደበደበውን ተማሪ መርዳት ቢፈልግም ለራሱ የፈራው ታይለር ዝም ብሎ እየተመለከተ ሳለ ጃክ ምንም ሳያመነታ ጉልበተኞቹን በሙሉ እንደደበደበና ተማሪውን እንዳዳነው እናያለን። እንደ ታይለር አይነት ጎረቤት እኮ ነው። እየተሰረቀ መሆኑን እየሰማ ዝም ብሎ ይተኛል።
ለማንኛውም ነገር ግን ከዚያ ቀን ጀምሮ ጃክ በሆነ ምክንያት ትምህርት መምጣት ስላቆመ ጃክ ታይለር መጨነቁን ይነግራታል። እንደ ጃክ አይነት ሰው ከትምህርቱ ሲስተጓጎል ማየት ያሳዘነው ታይለር ጃክ ወደ ትምህርት የሚመለስበትን መንገድ ማመቻቸት እንዳለባቸው ለዲና ይነግራታል። ነገር ግን በዚህ ጊዜ ታይለር ሳያውቅ መምህራቸው ሙሉ ታሪኩን ስታዳምጥ ስለነበር መምህሯ እንደገና ዲና ተጨማሪ የትምህርት ቁሳቁሶችን ወደ ጃክ ቤት እንድታደርስላት ትልካታለች። እቺ መምህር ግን ዲናን የፖስታ ሰራተኛ ያደረገቻት እኮ። ለማንኛውም ዲና ግን አሁንም የመምህሯን ትዕዛዝ ሳታመነታ ትቀበልና ወደ ጃክ ቤት ሄዳ ጃክን ስላላገኘችው መጽሐፎቹን ለጃክ ያክስት ልጅ ካስፓሮ ትሰጠዋለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በዚህ ጊዜ ካስፓሮ ለእርዳታዋ ዲናን አመስግኖ አብራው ቤዝቦል እንድትጫወት ይጋብዛታል። ቤዝቦል እየተጫወቱ ሳለ ዲና በድንገት ጃክ በትምህርት ቤት ስላደረገው ጠብ ታስብና ጃክ ባለፈው ጊዜ ሲጣላ የነበረው ምናልባት ሲበደሉ የነበሩ ተማሪዎችን ለመርዳት ፈልጎ ሊሆን እንደሚችል ትረዳለች። ብዙም ሳይቆይ የጃክ አስመሳይ ጓደኞች ወደ ቤዝቦል ሜዳው ይመጡና በዲና ጀርባ እያለፉ ሳለ ጃክ ተጨማሪ ገንዘብ ሊሰጣቸው ፈቃደኛ ስላልሆነ አሁን እነሱ ምንም እንደማይጠቅማቸው ሲናገሩ ትሰማለች። ዲና እነሱ ጃክን እንደ ገንዘብ ማሽን ብቻ ማሰባቸውን ስትሰማ በጣም ትናደድና ወዲያውኑ ወደ እነሱ ሄዳ ጃክን እንደ ጓደኛ የበለጠ እንዲያከብሩት ትነግራቸዋለች። ሆኖም ግን እነሱ የማያውቋት ልጅ ምክር ስትሰጣቸው ከተናደዱት ጓደኛ ማቾች አንዱ ቀርቦ ሊመታት ሲሞክር እንደ ድል ጃክ ይመጣና ዲናን ሳይጎዳት በፊት እጁን ይይዘዋል። በዚህ ጊዜ ያሉትን ሁሉ እንደሰማ ተናግሮ ዳግመኛ በዲና ላይ ምንም ነገር እንዳያደርጉ ያስፈራራቸዋል። ሁልጊዜ እንደ ሞኝ ብር የሚቀበሉት ልጅ እንዲተናዶ አይተው ስለማያውቁ ሶስቱ ጓደኛ ማቾች ይቅርታ ይጠይቁትና ጃክ ከነዚህ ጓደኛ ተብዬዎች ጋር ያለውን ግንኙነት በይፋ ያቋርጣል። ከዚያ በኋላ ዲና ወደ ቤቷ ስትመለስ ጃክ ይከተላትና በድንገት በመንገዱ መሃል ጃክ ማልቀስ ሲጀምር ዲና ጓደኞቹ እንደከዱት ስላወቀ ያዘነ ቢመስላትም ጃክ ግን የሚያለቅሰው በደስታ ምክንያት እንደሆነ ይነግራታል። በዚህ ጊዜ ጃክን ለማጽናናት ዲና ራሱን መታ ታደርገውና ወደፊት ብዙ ጓደኞች ስለሚኖሩት ሁሉም ነገር መልካም እንደሚሆን ነግራ ታቅፈዋለች። በደግነቷ ልቡ የተነካው ጃክ ዲና ጋር መሆን ከመፈለጉ የተነሳ ወደ ትምህርት ቤት ለመመለስ መወሰኑን ይነግራታል። ከዚያም በድንገት ከሷ ፍቅር እንደያዘው ተናግሮ ሊስማት ሲጠጋ ዲና ታስቆመውና እንደ ጓደኛ ብቻ እንደምታየው ትነግረዋለች። ቀስ በቀስ እንቁላል በእግሩ ይሄዳል ይላል ሀበሻ። ትናንት እኮ ጓደኛ መሆን ሁላ አልፈለገችም ነበር። ለማንኛውም በማግስቱ ጃክ ትምህርት ቤት ይሄድና ከዲና ጋር ወደ ክፍል መግባት ስለፈለገ በትምህርት ቤቱ በር ላይ ሲጠባበቃት እንመለከታለን። ለረጅም ጊዜ ትምህርት ቤት ያልመጣው ጃክ ተማሪዎች ሲያፈጡበት ስለፈራ እንደ ትንሽ ልጅ ከዲና ጀርባ ይደበቃል። ሁሉም ነገር እንደታመመ ሰው ሲያዩት የተናደደው ጃክ ከትምህርት ቤቱ መውጣት ቢፈልግም ነገር ግን ዲና ታረጋጋውና ሐሳቡን ታስቀይረዋለች። ከዚያ በኋላ ወደ ሴቶች መጸዳጃ ቤት ዲና ስትሄድ እንኳ ሳይቀር በሄደችበት ሁሉ መከተል ይጀምርና ከትምህርት በኋላ ዲናን አብራው ራት እንድትበላ ይጋብዛታል። በዚህ ጊዜ ዲና ቤቷ ሄዳ ማጥናት ስለፈለገች ግብዣውን አልፈልግም ብትለውም ጃክ አብራው እንድትሄድ ደጋግሞ እየለመናት ሳለ ንግግራቸው በክፍል ጓደኛቸው አና መምጣት ይቋረጣል። አና የመጣችበት ምክንያት ትምህርቷ ላይ ሰነፍ ስለሆነችና ዲና እንድታስጠናት ልትጠይቅ እንደሆነ እንረዳለን። ዲና ግን አይደለም አናን ልታስጠናት ልታናግራት ሁላ ፈቃደኛ ስላልነበረች ምንም ሳትናገር ዝም ብላ ትሄዳለች። በዚህ ጊዜ አና ተከትላት ትወጣና ምንም እንኳን ብዙ የፌስቡክ ጓደኞች ቢኖሯትም እንደ ዲና ጎበዝ ስላልሆኑ ሊያስጠኗት እንደማይችሉ ትናገራለች። ይህንን የሰማው ጃክ ወዲያውኑ አናን ከጓደኞቿ ጋር የምታስተዋውቀው ከሆነ እሷን ለማስጠናት ፈቃደኛ መሆኑን ይነግራትና አና ተስማምታ የፌስቡክ ስሟን ስትነግረው ዲና እሷን ስለተዋት ፈጣሪዋን አመስግና ትታው ትሄዳለች። ከዚያም ትዕይንቱ ሰሚስተር ማገባደጃ ጊዜ ይቀየርና ሁሉም ተማሪዎች ፋይናል ፈተናውን ሲወስዱ እንመለከታለን። የፈተናው ውጤት በሚታወቅበት ቀን አና ከወትሮው የተሻለ ውጤት ስላመጣች በጣም ደስተኛ ብትሆንም ዲና ግን በማስታወቂያ ሰሌዳው ላይ ውጤቱን ስታይ ደንግጣ ቆማ ትቀራለች። ያስደነገጣት ነገር ለመጀመሪያ ጊዜ በህይወቷ ሁለተኛ መውጣቷ ሲሆን ነገሮችን ያባባሰው ደግሞ የበለጣት ጃክ መሆኑን ስታቅ ነው። አይዞሽ ዲና፣ እኔም ግማሽ ዓመት ባልተማረ ሰው ብበለጥ ደነግጥ ነበር።
ለማንኛውም በዚያው ቀን ጃክ ወደ ትምህርት ቤት ሲመጣ መንገድ ላይ አንድ ዶሮ ስላገኘ በድብቅ ወደ ክፍል ያመጣውና ቤት ሊሰራለት እንዳሰበ ለዲና ይነግራታል። ከክላስ ሲወጡ አና የዶሮ ቤት ዲዛይን ታሳያቸውና ጃክ የዶሮ ቤት መስሪያ ቁሳቁሶችን ለመግዛት ከአና ጋር ይሄዳል። በሱፐርማርኬት ውስጥ ዲና በድንገት የእቃ ጋሪዋን ከጃክ የቀድሞ ጓደኞች ጋር ሲገበያይ ከነበረ ዩ ከተባለ ተማሪ ጋር ተጋጨዋለች። ዲናን ይጎዳታል ብሎ ያሰበው ጃክ ተቆጣ ፊት ሊደባደበው ሲመጣ ዩ ያስቆመውና የድሮ ጓደኞቹ ባህሪያቸው እንዳስተካከሉ ያስረዳዋል። ዩ ሲቀጥልም የድሮ ጓደኞቹ ጥፋተኛ መሆናቸውን ስለሚያውቁ ዲናና እሱን ይቅርታ ማለት እንደሚፈልጉ አስረድቶ ያረጋጋዋል። ከዚያ በኋላ ዲናና ጃክ የዶሮ ቤቱን ወደሚሰሩበት ቦታ ሲሄዱ ዩም አብሯቸው ይመጣና የጃክ አንደኛ ደረጃ ትምህርት ቤት ጓደኛ እንደነበር ለዲና ይነግራታል። በዚህ ጊዜ ጃክ ታላቅ ወንድሙ እንዳለውና አንደኛ ደረጃ ትምህርት ቤት ላይ ጃክ እንዳይደባደብ ወንድሙ ይከላከልለት እንደነበር ዲና ከዩ ትሰማለች። ከዚያም ጓደኛ ማቾቹ ተባብረው የዶሮ ቤቱን ሰርተው ይጨርሱና ምሽት ላይ ጃክ ዲናን ወደ ቤቷ ይሸኛታል። ነገር ግን በመንገድ ላይ ካስፓሮ ለጃክ ወንድሙ ወደሱ ቤት ሊያየው እንደመጣ የጽሑፍ መልእክት ሲልክለት ጃክ ወንድሙ ጋር መገናኘት ስለማይፈልግ በዲና ቤት ለማደር ፍቃድ ይጠይቃታል። በዚህ ጊዜ ዲና ይህንን የጠየቀበት ጥሩ ምክንያት እንዳለው አምና ቤቷ እንዲያድር ትፈቅድለትና ከአባቷና ታናሽ ወንድሟ ጋር ታስተዋውቀዋለች። እራት እየበሉ ሳለ ጃክ የዲና እናት እንደሌለች አስተውሎ ሲጠይቅ እናቷ በጣም ስራ የበዛባት እንደሆነችና የዲና አባት በንግድ ስራዎቹ 6 ጊዜ ከከሰረ በኋላ እናትየው ቤተሰቡን ለመደገፍ ቀን ከሌሊት እንደምትሰራ ይረዳል። ከእራት በኋላ ዲና በቀጥታ ወደ ክፍሏ ሄዳ ማጥናት ስትጀምር ጃክ ለምን ሁልጊዜ እንደምታጠና ግራ ይገባዋል። ግን እኮ እውነቱን ነው። ለምን ይሆን ዲና በመማሪያ ክላስም ሆነ በቤት ውስጥ ምንም ሳታቋርጥ የምታጠናው? ለማንኛውም ምክንያቷን ለማወቅ ታሪኩ ወደ ኋላ ይመልሰንና ዲና ልጅ እያለች እናቷ ወደ አንድ የህፃናት ፌስቲቫል እንደምትወስዳት ቃል ስትገባላት እንመለከታለን። ነገር ግን ቀኑ ሲደርስ እናትየው ስራ ስለበዛባት ዲናን ወደ ፌስቲቫሉ ልትወስዳት አልቻለችም። ከዚያን ጊዜ ጀምሮ ዲና በሰዎች ክህደት እንዳይፈጸምባት ስለምትፈራ ከሰው ተለይታ መጽሐፎቿን ማንበብ ትጀምራለች። በማግስቱ ጃክ ወደ ቤቱ ይመለስና ክፍሉ ውስጥ ተኝቶ ሳለ እናቱ ልክ እንደ ዲና ራሱን ስታሻሸውና ስታቅፈው የነበረውን ጊዜ ሲያስታውስ ጃክ የናፈቀ ይመስላል። አንድ ምሽት ዲና የጃክ ታላቅ ወንድም ከሆነው ቶምሰን ጋር ትገናኝና ጃክን ስለተንከባከበችው ሊያመሰግናት እንደመጣ ይነግራታል። ከዚያም በአሁኑ ሰዓት ጃክ ከቤት ስለተባረረ የሚኖረው በካስፓሮ ቤት እንደሆነ ይነግራትና አባቱ ጃክን ከቤት ያባረረበት ምክንያት ትምህርት አልማርም ስላለ እንደሆነ ያስረዳታል። ነገር ግን አሁን ጃክ ትምህርት ስለጀመረ አባቱ ወደ ቤት እንዲመለስ መፈለጉን ተናግሮ ሳይጨርስ ቶምሰን ዲናን እየረበሻት እንደሆነ ያሰበው ጃክ ዘሎ ይመጣና ወንድሙን ሊያጠቃው ይሞክራል። ከዚያም ቶምሰንን ታናሽ ወንድሙን ለማረጋጋት እየሞከረ ወደ ቤት እንዲመለስ ቢጠይቀውም ጃክ ግን እምቢ ብሎ ዲናን ይዞ ይሸሻል። ከራቁ በኋላ ጃክ ከወንድሙ ጋር ጥሩ ውይይት እንዲያደርግ ዲና ለማሳመን ብትሞክርም ጃክ ንግግሯን አስቁሞ ስለ ቤተሰቡ ምንም ማውራት እንደማይፈልግ ይነግራታል። በዚህ ጊዜ ዲና በጃክ የህፃን ባህሪ ተናዳ ለምን ለእንደዚህ አይነት ግድ የሌለው ሰው እንደምትጨነቅ እያሰበች ጃክን ጥላው ትሄዳለች። በማግስቱ ዲና በትምህርት ቤት ጃክን ችላ ማለት ትጀምርና በዚያ ቀን ተማሪዎቹ ለትምህርት ቤት ፌስቲቫል ማስዋቢያዎችን ሲሰሩ እንመለከታለን። በክፍሉ የተሰሩትን ማስዋቢያዎች የተመለከተው ጃክ ወደ ክፍል አለቃው ይሄድና የሰሩት ስራ ጥሩ መሆኑን ተናግሮ ያሞግሳታል። ዲና ዝም ስትለው ሌላ ሴት ተፍተፍ ማለት ጀመረ እንዴ? ለማንኛውም በትምህርት ቤቱ ፌስቲቫል ቀን ጃክ እና የክፍል ጓደኞቹ የተጎሳቆለ ደስ የሚል የጨዋታ ጊዜ ቢያሳልፉም ዲና ግን ከነሱ ተለይታ የደበራት ትመስላለች። ዲና የሆነ ችግር እንዳጋጠማት የተረዳችው አና ወደ ዲና ትሄድና ለምን እንደተከፋች ትጠይቃታለች። በዚህ ጊዜ ዲና ጃክ እንዲቀርባት በመፍቀዷና በህይወቷ ላይ ያላትን አመለካከት ሲቀይረው ዝም ማለቷ እንዳበሳጫት ለአና ትነግራታለች።
አና ግን በዚህ ጊዜ ከዲና ጋር ከመስማማት ይልቅ ያ መልካም ነገር እንደሆነ ትነግራትና ምክንያቷን ስታስረዳ ዲና እንዲህ እየተሰማት ያለው ጃክን ስለወደደችው እንደሆነና ከጃክ ጋር ደስ የሚል ጊዜ ካሳለፈች በኋላ ሰውነቷ ብቻውን መሆን ስለጠላ እንደሆነ ትነግራታለች። ሆኖም ዲና የአናን ምክር መቀበል ስላልፈለገች ሌላ ቃል ሳትናገር ወዲያውኑ ትታት ትሄድና ለተወሰነ ጊዜ ብቻዋን ከተንከራተተች በኋላ ዩጋ ትገናኝና በእሷና በጃክ መካከል የተፈጠረውን ነገር ትነግረዋለች። ዩ በጥሞና ካዳመጣት በኋላ ሐሳቡን ሲሰጥ ምናልባት ጃክን ወዳው ሊሆን እንደሚችል ይነግራታል። የዩና የአና ሐሳብ መመሳሰል ዲናን እያስገረማት ጃክን እንደማትወደውና ብቻዋን መሆን ደስ እንደሚላት ትነግራቸዋለች። የሰው ልጅ አፈጣጠር ግን ከሌላ ሰው ጋር እንዲኖር ተደርጎ ስለሆነ አንድ ቀን እሷም ሰው ነችና ሰው እንደሚያስፈልጋት ዩ ይነግራታል። አረረረ ብስለት ግን ትጠላለህ። ከዩጋ አወራሩ 100 ዓመት እንደኖረ ሰው ነው። ለማንኛውም የዩን ቃላት ዲና ከሰማች በኋላ ለትንሽ ጊዜ ታስብና ከሱ ጋር ስታወራ አእምሮዋ እንደተረጋጋ በመንገር ዩና መስግናው ትሄዳለች። ሆኖም እነሱ ሳያውቁ ጃክ ከርቀት ሆኖ እየተመለከታቸው ስለነበር ጃክ በጣም ይቀናል። አይ ጃክ እንደ ሕፃን ልጅ መጃጃል ቶሎ ካላቆመ ዲናን ለዘላለም ሊያጣት ነው። ለማንኛውም ምሽት ላይ የፌስቲቫሉን ስኬት ለማክበር ተማሪዎቹ በእሳት ዙሪያ ሲጨፍሩ ዩ ለዲና የሆነ ነገር በሹክሹክታ ሲነግራት ጃክ አይቶ በጣም ስለተናደደ ወዲያውኑ ወደ ዩ ሮጦ ሄዶ ዲናን ይወዳት እንደሆነ ይጠይቀዋል። በዚህ ጊዜ ዩ ምንም ሳይፈራ አዎ ብሎ ይመልስለትና ትቶት ሲሄድ ተደባዳቢው ጃክ ዝም ብሎ ከማየት ውጪ ምንም ማድረግ አልቻለም። በቀጣዩ ትዕይንት የዲና ልደት በፍቅረኛ ማቾች ቀን ስለሆነ ጃክ ስጦታ ሊገዛላት እየሄደ ሳለ ከክፍሉ አለቃ ጋር ይገናኛል። በዚያን ጊዜ የክፍል አለቃው ለጃክ የቫላንታይን ስጦታ ልትሰጠው ብታቀድም ዲና የምትወደው የልደት ስጦታ ምን ሊሆን እንደሚችል ሲጠይቃት ሐሳቧን ትቀይራለች። ይህ የኔ ሐሳብ ነው፣ ግን የክፍል አለቃዋ ከዲና በላይ ታምራለችም፣ ከዲና በላይ ሚስኪን ነች። ለማንኛውም ምንም እንኳን አለቃዋ ልቧ ቢሰበርም ጥሩ ሰው ነችና ዲና አብዛኛው ጊዜ ማድረግ የምትወደውን ነገር ፈልጎ እንዲገዛላት ትመክረውና የቫላንታይን ስጦታዋን ሳትሰጠው ትሄዳለች። በዚያው ቀን ማታ ላይ ዲና በቤቷ ለራሷ ልደት ቤቱን እያስዋበች መሆኑን እንመለከትና ወደ ክፍሏ ስትሄድ ከመኝታ ክፍሏ መስኮት ውጪ ጃክን ታገኘዋለች። ከዚያም ጃክ ለልደቷ ልክ እናቱ እንደነበራት አይነት እስክርቢቶ ይሰጣትና ወደ ቤት ገብቶ ከአባቷና ወንድሟ ጋር ልደቷን ያከብርና ከፓርቲው በኋላ ዲና ወደ እናቷ እንድትደውል ይመክራታል። ዲና የእናቷን ስራ እንዳታስተጓጉል ብትሰጋም ከጃክ ያለማቋረጥ ልመና በኋላ በሐሳቡ ትስማማለች። እናትየው ስልኩን አንስታ ከልጇ ዲና ጋር ባጭሩ ቢነጋገሩም ዲና ግን በልደቷ ቀን ከእናቷ ጋር መነጋገር በመቻሏ በጣም ደስተኛ ትሆናለች። ከዚያ በኋላ ጃክ ወደ ቤቱ ሊሄድ ሲል ዲና ታስቆመውና ደፈር ብላ ከእሱ ፍቅር እንደያዛት ትነግረዋለች። ደስ ያለው ጃክም እንደሚወዳት ተናግሮ የፍቅር ታሪካቸውን ሀ ብለው ይጀምራሉ። ቲሽ እኔ ደግሞ ከክፍል አለቃዋ ጋር እንዲሆን ነበር የፈለግኩት። ለማንኛውም ከዚያም ታሪኩ 1 ዓመት ወደፊት ይሄድና ዲናና ጃክ በአንድ ክፍል ውስጥ እንደማይማሩ እንመለከታለን። ነገር ግን ይህ ለነሱ ችግር ስላልነበር ፍሪ ጊዜያቸውን አንድ ላይ ያሳልፋሉ። ነገር ግን አንድ ቀን ዲና ከጃክ ጋር ትምህርት ቤት ላይ አንድ ክፍል ውስጥ ብቻቸው ሳሉ አንድ መምህር በድንገት ገብቶ የጃክን በኮሌጅ ትምህርቱን ላለመቀጠል የወሰነውን ውሳኔ እርግጠኛ መሆኑን ይጠይቀዋል። ዲና ይህንን የሰማችው ገና አሁን ስለነበር በጣም ተገርማ ጃክ ኮሌጅ ካልገባ ምን ለማድረግ እንዳሰበ ትጠይቀዋለች። በዚህ ጊዜ እድሜውን እየተማረ መጨረስ እንደማይፈልግ ጃክ ተናግሮ ህልሙ አሳ አጥማጅ መሆን እንደሆነ ይናዘዛል። አይ ጃክ፣ አሳ አጥማጅ ለመሆን እኮ ትምህርት ማቋረጥ አያስፈልገውም። ለማንኛውም ከትምህርት ሰዓት በኋላ ዲና ለካስፓሮ ስለ ጃክ እቅድ ትነግረውና ካስፓሮ የጃክን ውሳኔ ለመለወጥ ብዙ ቢለፋም ሊሳካለት አልቻለም። ተስፋ ያልቆረጠችው ዲና መፍትሄ ለመፈለግ ልትሄድ ስትል ቶምሰን ይመጣና ጃክን ለልደቱ ለመጋበዝ እንደመጣ ይናገራል። የታናሽ ወንድሙ ጃክ መገኘት ለእሱ በጣም አስፈላጊ ስለነበር ጃክ ወደ ግብዣው ለመምጣት እስኪስማማ ድረስ ይለምነው ጀመር።
ቶምሰን ታናሽ ወንድሙን ሲለምን ስታይ ያዘነችው ዲና ጃክ ግብዣውን እንዲቀበል ብታሳምነው ጃክ አንድ ቅድመ ሁኔታ ያስቀምጣል። ቅድመ ሁኔታውም ከልደቱ በኋላ ቶምሰን እሱን መረበሹን እንዲያቋርጥ የሚል ስለነበር ቶምሰን ደስ ባይለውም ይስማማል። ከዚያም ብዙ የተጋበዙ እንግዶች በተገኙበት የቶምሰን ልደት ፓርቲ ላይ ጃክ ከዲና ጋር ይመጣና ፓርቲው ላይ ቶምሰን ለዲና ከልጅነቱ ጀምሮ አባታቸው በጃክ ብልህነት በጣም ይኮራ ስለነበር አባታቸው እሱ እንደሌላ አድርገው የሚያስቡ እስኪመስለው ድረስ ይቀና እንደነበር ይነግራታል። ታዲያ የቀናው ቶምሰን ጃክ ባይኖር ኖሮ ምናልባት ደስተኛ ሆን ነበር ብሎ ቢያስብም አሁን ካደገ በኋላ ግን ያን ባህሪውን እንደተወና ጃክ ወደ ቤት እንዲመለስ ብቻ እንደሚፈልግ ይነግራታል። ነገር ግን ባልተጠበቀ ሁኔታ በድንገት አባታቸው ወደ መድረኩ ይሄዱና ኩባንያቸውን ለጃክ እንደሚተላለፍ ያስታውቃል። ድንገተኛው ማስታወቂያ ግን ጃክን ከማስደሰት ይልቅ በጣም ስላስቆጣው ፖስተሩን ቀዶ አባቱ ላይ ይወረውረውና የዲናን እጅ ይዞ ከፓርቲው እየሮጠ ይወጣል። ውጭ ላይ ሲደርሱ የህፃን ባህሪው የመረራት ዲና ተናዳ እጇን ታስለቀቀዋለች። ጥጋብ ይነዳል ወደ ረሃብ ይላል የሲስተር የአማርኛ መጽሐፍ። አሁን ምንድነው ይሄ ቀበጥ አርጉ የሚለን? ቆይ ምን አለ በተጣላችሁና ስርዓት በተማረ። ለማንኛውም እስከዛሬ ተቸግሮ ስታየው ቤተሰቡ ክፉ ይመስላት እንደነበርና ያን ስታስብ እንዳዘነችለት ትነግረዋለች። ነገር ግን እውነታው የጠገበ የሀብታም ልጅ መሆኑን ስላወቀች ከሱ ጋር መጃጃል እንደማትፈልግ ታስረዳውና አብራው እንድትሆን ከፈለገ ስነ ስርዓት ማድረግ እንዳለበት ትነግረዋለች። አቡ ንገሪልኝ በእናትሽ። ለማንኛውም ነገር ግን በዚህ ጊዜ ጃክ ተናዶ ስለ ቤተሰቡ እንደማይመለከታት እየተሳደበ ይነግራትና ጥሏት ይሄዳል። ስነ ስርዓት አርጉ ስትባሉ የሚደብራችሁ ከሆነ ግን እመኑኝ ችግር አለባችሁ። ለማንኛውም በማግስቱ ዲና በትምህርት ቤት ጃክን ይቅርታ ለመጠየቅ ብታስብም በየቦታው ብትፈልገውም ልታገኘው ግን አልቻለችም። ጊዜ አለፈና የምርቃ ቀን በመጨረሻ ሲደርስ ሁሉም ሰው ደስተኛ ቢመስልም መምህሯ ዲናን ጠርታ የጃክ እቃዎችን የያዘ ካርቶን ወደ ካስፓሮ ቤት እንድታደርስ ትጠይቃታለች። ዲናም እቃውን ስታደርስ ትወድቅና የጃክ እቃዎች ሲበተኑ ዲና አይታ ከጃክ ጋር ያሳለፈቻቸው ደስ የሚሉ ጊዜያት ስታስብ ማልቀስ ትጀምራለች። ከዚያም በትምህርት ቤቱ በር ላይ ዩ ጋር ስትገናኝ ዩ አጋጣሚውን ተጠቅሞ እንደሚወዳት ቢነግራትም ዲና ደስ ከሚለው ዩ የጠገበውን ህፃን ልቧ ስለመረጠ ሌላ ሰው እንደወደደች ትነግረዋለች። በዚህ ጊዜ ዩ ከመናደድ ይልቅ ለዲና መልካሙን ይመኝላትና በውሳኔዋ እንደማትጸጸት ተስፋውን ይገልጻል። በፊልሙ መጨረሻ ላይ ዲና የጃክን እቃዎች ወደ ካስፓሮ ቤት አድርሳ ልትሄድ ስትል ካስፓሮ ለመጨረሻ ጊዜ ቤዝቦል እንድትጫወት ይጋብዛታል። እሷም ግብዣውን ተቀብላ ወደ ሜዳ ሄዱና ኳሱን በጣም በመምታቷ ሆምረን የሚለውን ምልክት ትመታዋለች። ልክ በዚያን ጊዜ ዲና ሽልማት እንደሚገባት የሚገልጽ ድምጽ ይሰማና ከግድግዳው ጀርባ ጃክ በድንገት ትልቅ አሳ ይዞ ብቅ ይላል። በዚህ ጊዜ ዲና ጃክን ስታየው እንባ እየተናነቃት እስከዛሬ ወዴት እንደጠፋ ትጠይቀዋለች። ጃክም ከሷ ጋር ከተጣላ በኋላ ወደ ሜክሲኮ በጀልባ እንደሄደ ነግሮ መንገድ ላይ ግን የሷ ናፍቆት ከብዶት እንደተመለሰ ይናዘዛል። በዚህ ጊዜ ዲና የፍቅር ስሜቱን መቋቋም አቅቷት ወደ ጃክ እየሮጠች ሄዳ እንደ አሞራ ዘላ ታቅፈዋለች። ተመልከቱ የፍቅር ኃይል። ኦሎምፒክ ያሉት አትሌቶች ሁላ ወርቅ ለማሸነፍ ብለው እንደ ዲና አልዘለሉም። ለማንኛውም በፊልሙ መጨረሻ ዲናና ጃክ ሲሳሳሙ እናይና ፊልሙ ይጠናቀቃል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።